እንደ እግዚአብሔር ልመናን የሚሰማ አምላክ ማን ነው? እንደሚታወቀው ሰው ቢለመን ልቡ ይደነድናል፣ ልመናን አያከብርም። ራሱን ያተልቅና የሚለምነውን ረብ የለሽ ያደርጋል። እየለመኑ ስንት ሰዎችን ጥለን ሄድን። ድንጋዩ ልባችን አልፈረክስ ስንት ያለን። እግዚአብሔር እንደኛ አይደለም፣ ጩኸትን ይሰማል። ጩኸቴን ሰምተሃል፣ ባንተ የኖረ ላንተ ምስጋና ያቀርባልና ይህችን ቀን ስላሳየኸኝ ጩኸቴን ስለሰማህልኝ ተመስገን። ሁሌም በምስጋና ማማ ላይ አኑረኝ። አገልግሎታችን ብዙ ሕዝበ ክርስቲያን በእግዚአብሔር ኃይል ለዘመናት ከተተበተቡበት ከመተተኛው፣ ከደብተራው፣ ከጠንቋዩ ክፉ የዲያብሎስ እስራት ብዙ ምዕመናን የተፈቱበት፣ ዲያብሎስ በዘመናችን ምን ያህል የጥፋት መረብ ዘርግቶ እንደሚራመድ ከቤተ ክርስቲያን ቤት ጀምሮ የራሱን የጥፋት መረብ በሰዎች እየዘረጋ እንዴት የክፋት፣ የዘረኝነት፣ የአድመኝነት፣ የግፍ፣ የጥላቻ፣ የፍቅረ ነዋይ ስራውን እንደሚሰራ በጥልቀት የተረዳንበት ቅዱሱን ወንጌል በሰፊው የምንማማርበት ልዩ ጉባኤ ነው። በኃጢአት ድምጾች የሰነበተ ጆሮ ቃለ እግዚአብሔርን ጸንቶ መስማት አይሆንለትም። በኃጢአት ቃል የከረመ አንደበትም ጽድቅን በርትቶ ማውራት አይሳካለትም። በኃጢአት ትዕይንቶች የተከበበ ዓይን ሃይማኖታዊ መልከታው ሊዘልቅለት አይችልም። በኃጢአት ሐሳቦች የተዳከመ አእምሮም በመንፈሳዊ ቦታ ላይ ንቁ ሆኖ አይቆይም። ምክንያቱም በአረጀው አቁማዳ አዲሱ ወይን አይሞላምና። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንደማይገለጥ ወደ ብርሃን አይወጣም። የዮሐንስ ወንጌል ምዕራፍ 3 ከቁጥር 20። የአባታችን የመምህር ግርማ ወንድሙ አገልግሎት ቀጥሏል። ለመላው ሕዝበ ክርስቲያን በሙሉ ይህን መልእክት ሼር አድርጉላቸው። በዚህ ሳምንት ሚያዝያ 26 ጠዋት ማለትም እሁድ ላይ አገልግሎት እንዳላቸው ስገልጽ በታላቅ ደስታ ነው። ሁላችሁም ተጋብዛችኋል። ቦታው የት ነው የምትሉ ካላችሁ ቅዱስ ፋኑኤል ቤተክርስቲያን ይገኛል። ይህ ደግሞ አያት አደባባይ ትንሽ ከፍ እንዳላችሁ ታገኙታላችሁ። ድህነትን ለሁሉም ሕዝበ ክርስቲያን ከወዲሁ እመኛለሁ። ማንም ሰው እንዳይቀር፣ የማይቀርበት ቀን አይቀርም። ጸባዖተ እግዚአብሔር ይከተላችሁ።